ጥያቄ ቁጥር 4 አቶ በላይ እባክህ የኢትዮጵያ ወንዶች እንለምንህ ተለመነን ሁሌም በፕሮግራምህ መጀመሪያ ላይ ለኢትዮጵያ ሴቶች ወርቅ ለምንም እንደማያስፈልግ ንገርልን። እርግጠኛ ሆኜ የምነግርህ ነገር ቢኖር ከ85% በላይ የሚሆኑ ወንዶች ጥያቄ ነው። ይህ ነገር ሊታሰብበት ይገባል። እውነት እኮ ነው ጎበዝ። ተጣምዶ መስራት አልተቻለም እኮ። ቆይ አንዳንድ ሰዎች ቢዝነስ ሊያማክሩኝ ይመጡና ግን ትዳር አለ ደግሞ ብዙ ጊዜ እንደ ኤጀንሲ ትዳር ጠይቃለሁ። እኔ ለምን አላውቅ ትዳር አለ? አይ ቆይ ጓደኛ አለችኝ 2 ዓመት ሆነ እና ለምን አንድ ጋር ሆናችሁ አሰሩ? ያው የሆነ ነገር ሳይኖረን እኔ መቼ እንደሚኖራቸው አላውቅም። ሴቷን ትዳር አለሽ? አይ ትዳር የለኝም ጓደኛ አለኝ 1-3 ዓመት ይሆነናል። እና ለምን አንድ ጋር ሆናችሁ ታዲያ ስራችሁን አሰሩም? አይ ያው የሆነ ነገር ሳይስተካከል እንዴት አድርጎ እኔ እኮ የሚያስተካክለው ማን እንደሆነ አላውቅም። ለካስ ይች ወርቅ ምናምን ነች ማስተካከል ነራለች እንዴ። አንዱ የ3 ዓመት ጓደኛዬ ነች እና እኔ ደክማለሁ በሰራተኛ ነው የማሰራው ሰሌላ ቦታ ነው የምሰራው ምናምን ሲለኝ ለምን አትጋቡም እለዋለሁ። ማህበረሰቦችን ወይም ብሔረሰቡን አንጠራላቸውም። የኛ ማህበረሰብ እንትና የሚባል ማህበረሰብ መጀመሪያ ላጎቷ፣ ላክስቷ፣ ለያቷ፣ ለሷ ይሄ ያስፈልጎ ይሄን አደራይታለ ድሃ አገባም ማለት ነው። በእናንተ ምን አይ ወንጀል እኮ ነው ይሄ ወንጀል ጎጂ ልማዳዊ ባህል ያልኩት እንደዛ አይነቱ ነው። ስለዚህ መልእክቱ ይድረስ። አይደለም ቀርቶ ሴቶች ሰማላችሁ ሀብትና ትዳር ከፈለጋችሁ። በነገራችን ላይ አንድ ጊዜም ኢቲቪ ላይ ቀርቤ ኢንተርቪው ሲደረግ የመለስኩ መልስ ነው። ማግባት ቶሎ ባለ ሀብት መሆን አንድ መንገድ ነው። እሺ ማግባት ራሱን ችሎ ቶሎ ባለ ሀብት ያደርጋል። ያው ሴት ካገባችሁ ነው ያልኩት። ሴት ካገባችሁ ሴቶቹም ወንድ ካገባችሁ። አሁን አንዳንዱ ድሬግ ሲያንጆላጁል የሚውል ጥፍር ቀለም የሚቀባ ሴት አለ ወንድ ሆኖ ማለት ነው። አንዳንድ ደግሞ ሱሪ አንዴ ሰፊ አንዴ ጠባ፣ አንዴ እንደ ወንድ መላጨት፣ አንዳንድ ጊዜ ቦክሰኛ መስሎ እዚህ ላይ ንቅሳት በንቅሳት መተት ይሁን ኮተት የማይታወቅ እንደዛ አይነት ደግሞ ወንድ ሴት የሚመስል ወንድ እነሱን አላልኩም። ትክክለኛ ሴትና ትክክለኛ ወንድ ከተጋባችሁ ትዳር ቶሎ ባለ ሀብት ያደርጋል። ለምን? 2 ቦታ የቤት ኪራይ እየከፈሉ ነው። 2 ቦታ ሀሳብ ውስጥ ናቸው። 2ቱ ሀሳባቸው አንድ ጋር አይሆንም። 2ቱ በመለያየታቸው ድንገት ቢቀብጡ ኤችአይቪ ቫይረስ ያመጣሉ። 2ቱ በመለያየታቸው በመነፋፈቅ ሌቱንና ቀኑን ሁሉ በሶሻል ሚዲያ ተጥደው ይውላሉ። በዛ ሰበብ 2ቱ በመለያየታቸው እየተጠራጠሩ ስጋት ላይ ይወድቃሉ። 2ቱ በመለያየታቸው የተለያየ ወጪ ያወጣሉ። 2ቱ በመለያየታቸው ለየብቻቸው የሆነ ተጽዕኖ ያድርባቸዋል። በቃ ይሄን አንድ ሆነው ቶሎ ወደ ስራቸውና ወደ ሀብት እንዳይመጡ የከለከላቸው አንዱ ምን ይዘን የሚባል ነገር ነው። ምንም አትያዝ፣ በቃ ሚስት ልትይዝ አይደል እና ስራ ያዝ። ስራ ሳትይዝ ግን ምንም ባትይዝ ጥሩ ነው። አንዳንዱ ሰው ቀድሞ ሙድ ይይዛል። ስራ ሳይዝ፣ ትዳር ሳይዝ፣ ገንዘብ ሳይዝ፣ እውቀት ሳይዝ ሙድ ይይዛል። ሙድ አትያዝ። ሙድ መያዝ ማለት ምን እንደሆነ ልንገራችሁ። ሱሪ ማጥበብ፣ ኳሽ መመልከት፣ ሶሻል ሚዲያ ላይ ማፍጠጥ፣ ፀጉር መፈረዝ፣ ወደ ውጭ መሰደድ፣ ቁማር ቤት መዋል፣ አማርኛ ወይም እንግሊዘኛ ማንቆለማመጥና መቀላቀል። እነዚህ ሰዎች ያው አንዳንድ ሰው ነገሩ ከባድ ነው። አስፓልት ላይ ራሱ ዳር ሳይዝ እኮ የሰው አንገት ሊይዝ ይሞክራል። ለዚህ ይቅርታ ያስኩሽ። እሺ፣ ስለዚህ እባካችሁን ለኢትዮጵያ ሴቶች በሙሉ ቤተሰብ አያገባውም ብለሽ አይደል ልጁን የመረጥሽው? ወርቅም ሲሉ ስለ ወርቅ ስለምናምን አያገባችሁም በይ። ግልጽ ነው አይደለ? ልጁን ብቻ አይደል የፈለጋችሁት? ተጋቡ። ወርቅ የሚባል አትጠይቁ። ከአሁን በፊት ወርቅ የገዛችሁ ባሎች የሚስትህን ሀብል አሽጥና ቢዝነስ አስጀምራት። ዳይ ወደ ስራ ነው ወደ